እንደ ኖህ ዘመንና እንደ ሶዶምና ገሞራ መጠረግ ብቻ ነው። የተተወላቸው ጣፈንታም ይሄው ነው። በዘመናት እድሜያቸው የደከሙት ኢትዮጵያንና እምነቷን ተዋህዶ ኦርቶዶክስን ለማጥፋት ነበርና በዓለም ሁሉ ፈሰው ካሉት የዲያብሎስ ልጆች ወንድሞቻቸው ጋር የዚህ ፍርድ አፈጻጸም ያርፍባቸው ዘንድ ግድ ሆኗል። ከልዑላን ትእዛዙ ወጥቷል። አንድሃ የተዋህዶ ቤተክርስቲያናችን ያለችበት ሁኔታና በሁለተኛ የእሳት ወንፊት አልጣዋ ኢትዮጵያ ሀገራችን በልዑል ምርጫ የታደለች የተባረከች ለድንግልና ለቅዱሳን መላእክት በበረከት የተሰጠች የሰው ልጅ ጠላት በሆነው ዲያብሎስ ደግሞ ቁጥር 1 ጠላቱና የረገማት ሊያጠፋት ሌትም ቀንም የሚደክምባት ናት። በመሆኑም ይህቹ አንዷ ተዋህዶ ቤተክርስቲያናችን በጨለማው ገዥና በብርሃን ገዢ የሁሉም ጌታ በሆነው ፈጣሪያችን መካከል ታላቅ ውጊያ የሚደረግባት የጦር አውድማ ናት። የሰው አእምሮ ታላቁ የውጊያ መድረክ ነው። የሰው ልጅ እንደ ምርጫው ራሱንም እንዳመነበት ላስገዛው ነገር ራሱን መስዋዕት አድርጎ ያቀርባል። ልዑል እንዳስቀመጠለት ወይ ለክፉ ወይም ደግሞ ለደግ ለጨለማ ወይ ለብርሃን ራሱን ይሰጣል። በዚህ መሰረት በዓለም ሁሉ እንደሚታየው ለጨለማው የተገዙ በዛሬው ሰዓት ለታላቁ የቁጣ እሳት ፍሪዳ ሆነው የቀረቡ ለዘመናት ከአያት ቅድሚያቶቻቸው ጀምረው እውነትን ተጻረው የሥጋ ሐሳብና ፍላጎታቸውን በማራመድ የዲያብሎስ መሳሪያ ሆነው እስካሁን በአባታቸው ዲያብሎስ መሪነት ለጥፋትና ለመጥፋታቸው እየደከሙ ይገኛሉ። ከነሱ በተጻራሪ ለብርሃን ለእውነት ለፈጣሪያቸው ፈቃድና ትእዛዝ ራሳቸውን ሰጥተው በሰራዊት ጌታ ግንባር ቀደምትነት እስከዛሬ ያልተቋረጠ ውጊያ እያካሄዱ ይገኛሉ። የተዋህዶ ቤተክርስቲያናችን ከመሰረቱ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሐዱ አምላክ የተከለውን እውነት ጨብጣ በአባቶቿ ደም አጽንታ በብርቱ የጠላት ውጊያ እዚህ ደርሳለች። የኢትዮጵያ ተዋህዶ ቤተክርስቲያን የዲያብሎስ ቁጥር 1 ጠላት በመሆኗ ከውስጧም ከውጭም አፍራሽ ኃይል ተሰማርቶባት በታላቅ ውጊያ ውስጥም ትገኛለች። ዘመኑ እስካሁን የዲያብሎስ ለሱም የተፈቀደ ስለነበር ጠላት የበላይነቱን ጨብጦ በቤተክርስቲያናችን በአንዲቷ የተዋህዶ ቤታችን ከአናቷ እስከ እግር ጥፍሯ ወሯት ይገኛል። አናቷ በዲያብሎስ የጠመንጃ ኃይል በድርጅቱ አሰራር በካቶሊኮች ብርቱ ድጋፍ በመናፍቃን ጋሻ ጃግሬነት በገዢው ቀጥተኛ ጣልቃ ገብነት የተቀመጠ ፍጹም የተዋህዶ ጠላት የዓለም አቀፍ የመናፍቃንና የካቶሊኮች አባልና መሪ የሆነ ቤተክርስቲያኗን ለመናድ ሲባል ባናቷ ላይ ከተቀመጠባት 2 አሰርትን አስቆጥሯል። ዲያብሎስ የብሉይንም የሐዲስንም ዘመን የምድር ገዥ ሆኖ እስከተፈቀደለት እስከዛሬ በሁሉም አዛዥና አዛዥ ሆኖ እየፈጨ እየቆላት ይገኛል። ይህ ዘመኑ መልእክት 2 ከወጣ ማለትም ከ2000 ዓመተ ምህረት ጀምሮ ወደ ተዘጋጀለት ወደ ሲኦሉ ወደ እሳቱ እንዲወርድ በመወሰኑ ጉዞን ጀምሯል። ገና እንደበፊቱን ቆርጣለን ፈልጣለን የሚሉ የነጋባቸው አውሬዎች የኢትዮጵያ ተዋህዶ ቤተክርስቲያን ውስጧንም ውጭዋንም ወረው በረከቷን በመጋጥ ምዕመናኖቿን በመበተን ቀይዶና አስሮ ለመናፍቃንና መሰሎቻቸው ተኩላዎች በመስጠት የገዢው ሰራተኛ አገልጋይ የሆኑ እምነቱም የሌላቸው አገሪቱን በመዝረፍ ስራ ላይ የተሰማሩትን በቤተ ክርስቲያኗ አካል ውስጥ በመሰግሰግ ሽባ እንድትሆን አድርገዋታል። የዚህ ጥፋት ዋነኛ ሞተሮች ደግሞ ከፓትርያርኩ ጀምሮ ለሱ የታመኑትን ጳጳሳት አካቶ በየደረጃ ያሉ የአድባራቱን አስተዳደሮችንም ሆነ አገልጋዮችን ፍጹም የተዋህዶ ጠላት የሆኑትን ሁሉ የሚያቀፍ ሆኗል። በአብነት ትምህርት ቤቶች ቁልፍ ቦታ ላይ በላይ የሥርዓቱ አገልጋዮችን ሰግስጓል። በስብከተ ወንጌሉ ካህናቱ እስከ ስሩ ድረስ ስውር መናፍቃን አሰማርቷል። ታድሶ ቅባት የሆኑ ጳጳሳት፣ ካህናት፣ ዲያቆናት በሁሉም ስፍራ የበላይነቱን ይዘው በማጥፋት ላይ ይገኛሉ። እውነተኞቹ የተዋህዶ ልጆች እንኳን የቤተክርስቲያኗን አድባራት ሊኖሩ እስከሸሹበት ፍሩቅ ገዳማት ጭምር በመዝመት ማንኛውንም የተዋህዶነት ምልክት የጨበጡትን
ለማጥፋት እየሰሩ ይገኛሉ። ማህበረ ቅዱሳንን በተመለከተ ቀደም በመልእክት 4 ብዛቱ 15 ገጽ በሆነ እንደተብራራው ማህበረ ቅዱሳን በውስጡ ቅኖችና ለተዋህዶ እምነታቸው የቀኑ እንዳሉ ሁሉ ጠላት ያሰረጋቸው እምነት ለበስ የሆኑ ፍጹም የገዡና የቤተክርስቲያኑ አፍራሽ ኃይል ሊያፈርሷት እያደቡ ይገኛሉ። በውስጡም ራሳቸውን የቀበሩም ሰዓት ጠባቂዎችም ናቸው። በዚህ ብቻ አልተገቱም። ገዡም ሆነ ተዋህዶ እምነት ጠላቶች አንድ ያደረጋቸው ያሰማራቸውና መሰረታቸው ነው የዓለሙ ገዢ ዲያብሎስ። ሁሉም የዓለም መሪዎች በዋነኛነት የኛም በዓለም ሁሉ ያሉ እምነቶች ከዓለም አቀፍ መናፍቃን እንዲሁም ከተረት አምላኪዎች ጭምር ተቀናብሮ በሚያዛቸው ገዢዎች የኃይል ስምሪት ተደግፎ ነው። መልእክቶቹም ሁሉንም የዓለም አካል የዳሰሱት ጠላት ዲያብሎስም በሁሉም የዓለም አካል ስለተንሰራፋ ነው። የአዳም ዘር በተለይም ኢትዮጵያ ልብ ትሉት የሚገባው ትልቁ ነገር ይሄ ነው። የዓለም ጸሐፍት ሁሉ ይጽፋሉ ስለ ስጋው ዓለም ነው። ይህ የዲያብሎስ ችግር አይደለም። እንዲሁም ስለ እምነት ብዙዎች የእምነትም የጥበብም ሰዎች ይጽፋሉ። በራሱ የእምነት ክልል ውስጥ እስካሉ ድረስ ለዲያብሎስ አይገደውም። የሱ ጭንቀት ስለ ተዋህዶ እምነት የሚጽፉ በተለይም በእምነቱ የወጸኑ ከሆኑ ብቻ ነው። ስለ ዲሞክራሲ ተጻፈ፣ ስለ ኢኮኖሚ ተጻፈ፣ ስለ ሀገር ድንበር ተጻፈ፣ ስለ ፖለቲካው ተጻፈ፣ ይህ ሁሉ ለዲያብሎስ ችግሩ አይደለም። የሱ ችግር ተዋህዶ እምነትን የሚያጸና ተግባሩንም ጽሑፉም እንዲሁም ጽናቱም ሲሰምሩ ካየ ነው። የእምነትን መሰረት ጠንቅቀው ያወቁትን ሀገራችን ኢትዮጵያና እምነቷ ተዋህዶን አመጣው የወለዷቸውን ብዙ መምህራን፣ ብዙ ዲያቆናት፣ ብዙ መነኮሳት፣ ብዙ ባህታውያን፣ ብዙ ጳጳሳት በስውርና በቀጥታ በተለያየ አደጋ ቅንብር በራሱ ቤተ ክህነት ውስጥ በተደራጁ ቡድንና በገዢውም የጸጥታ ኃይል እንዲወገዱ ተደርጓል። ይህ ድርጊታቸውን ደግሞ እኛ የእግዚአብሔር ሕዝቦች ጠንቅቀን እናውቃለን። በሌላው ርዕስ የተወሰነባቸውን እናያለን። የሁለተኛው የእሳት ወንፊት በኢትዮጵያ ተዋህዶ ቤተክርስቲያን ውስጥ ምን ይፈጸማል የሚለው ዋናው ጥያቄ ነው። ለዚህ ዛሬ የልዑልን ቤት እያጠፉ ያሉ በውስጧም በውጭም ሆነው ለተዋህዶ እምነት መጥፋት እየሰሩ ላሉ ሁሉ ከዚህ የሚከተለው ቅጣትና መጠረግ ታዞላቸዋል። ይህ ትእዛዝ የኢትዮጵያ ተዋህዶ ቤተክርስቲያን ጸርታ በልዑል እግዚአብሔር መንፈስ ቅዱስ የተቀቡት እውነተኛ እረኞቿ እስከሚረከቧት ድረስ የጸና ይሆናል። ስለዚህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በጠላቶቼ ላይ ቁጣዬን አፈጽማለሁ፣ የሚቋቋሙኝንም እበቀላለሁ፣ እጄንም ባንቺ ላይ አመጣለሁ፣ ዝገትሽንም በጣም አነጻለሁ፣ ቆርቆሮሽንም ሁሉ አወጣዋለሁ፣ ፈራጆችሽንም እንደቀድሞ አማካሪዎችሽንም እንደመጀመሪያው ጊዜ መልሼ አስነሳለሁ። ከዚያም በኋላ የጽድቅ ከተማ የታመነችም ከተማ ተብለሽ ትጠሪያለሽ። ጽዮን በፍርድ ከሷም የሚመለሱ በጽድቅ ይድናሉ። በደለኞችና ኃጢአተኞች ግን በአንድነት ይሰበራሉ። እግዚአብሔርንም የሚተዉ ይጠፋሉ። በወደዳችኋት የአድባር ዛፍ ታፍራላችሁ። ስለመረጣችኋትም አትክልት እፍረት ይይዛችኋልና ቅጠሏ እንደረገፈ ዛፍ ውሃም እንደሌለባት አትክልት ትሆናላችሁና ኃይለኛውም እንደ ተልባ ጭረት ስራውም እንደ ጠለሸት ይሆናል። አብረውም ይቃጠላሉ፣ እነርሱንም የሚያጠፋ የለም። ኢሳይያስ ምዕራፍ 1 ከቁጥር 24 እስከ 31 ቃሉ እንደሚነግረን ትእዛዞቹ ተፈጻሚ ይሆናሉ፣ የሚተርፍ ለመልካም የሚጠረጉ ለሲኦል ይሆናሉ። ትእዛዞች በኢትዮጵያ ተዋህዶ ቤተክርስቲያን አመራር ላይ ላሉት የመናፍቅና የካቶሊክ ጉዳይ ፈጻሚ ለሆኑት ተዋህዶ እምነትን ለማጥፋት መድከም ታላቅና ይቅር የማይባል ወንጀል ነው። ያውም የበግ ለምድ ለብሶ በቤተክርስቲያኗ አናት ላይ ፊት ብሎ በጎችን መበተን፣ ማጥፋት፣ ማረድ፣ መግደል የሚያስከትለው ምን እንደሆነ ሕዝቅኤል 34 ይነግረናል። ስለዚህ ሞትን ለእናንተ መስጠት ሽልማት ነው። ስለሆነም ሞትን የምትለምኑበት በሁሉምናችሁ ላይ የሚሰለጥን በርባሪ እሳት ታዟል። ለጥፋት የምትገለገሉበትን እጅ፣ ዓይን፣ ጆሮ፣ እግር፣ አእምሯችሁ የማይታዘዝላችሁ ይሆናል። እንቅልፍ የሚባል እንዳታገኙ ታዟል። ሞት ያባረራችኋል።
ስትገኙ